ከዓለም ህዝብ ውስጥ 15 በመቶ የሚሆኑት የተወሰነ አይነት የአካል ጉዳት ያለባቸው ናቸው። ከነዚህ ውስጥ 80 በመቶ የሚሆኑት ዝቅተኛ ወይም መካከለኛ ገቢ ባላቸው ሀገሮች ውስጥ ይኖራሉ። ለበርካቶች ህይወት ተግዳሮት ሊሆንባቸው ይችላል ምክንያቱም እንደ ትምህርትና ህክምና ያሉ አስፈላጊ አገልግሎቶችን ለማግኘት መሰናክሎች ያጋጥማቸዋል። ተንቀሳቃሽ ስልኮች ከነዚህ መሰናክሎች የተወሰኑት እንዲወገዱ በማገዝ አካል ጉዳተኛ የሆኑ ሰዎች የዕለት ተዕለት ተግባሮቻቸውን እንዲያከናውኑ ያደርጋሉ። ለምሳሌ ከጓደኞችና ዘመዶች ጋር መገናኘት፣ የትራንስፖርት አማራጮችን ማግኘት፣ ፋይናንሶቻቸውን ማስተዳደርና ተንቀሳቃሽ ስልኮችን ባይጠቀሙ ሊከብዷቸው የሚችሉ የዕለት ተዕለት ስራዎችን ያከናውናሉ። ምናልባትም ማየት ወይም መስማት የማይችል ሰው እንዴት ተንቀሳቃሽ ስልክ ሊጠቀም እንደሚችል ጥያቄ ሆኖብዎታል? የተደራሽነት ባህሪያት በመባል የሚታወቀው የተግባራት ስብስብ አካል ጉዳተኞች በተንቀሳቃሽ ስልክ ላይ ያላቸውን የመጠቀም ተሞክሮ እንዲያሻሽሉ ይረዳቸዋል። ዝቅተኛ የማየት ችሎታ ያላቸው ሰዎች በስልካቸው ላይ ያሉ ነገሮች ሁሉ ትልቅ ሆነው እንዲታዩአቸው ማጉያ ይጠቀማሉ ወይም ስልኩን ለመጠቀም ቀላል እንዲሆንላቸው ቀለሞችንና የእይታ ንጽጽሮችን ይቀይራሉ። እንዲሁም ምንም ማየት የማይችሉት ደግሞ ቶክባክ መጠቀምና ማያ ገጹን መመልከት ሳያስፈልጋቸው ስልካቸውን ማዳመጥ ይችላሉ። ትንሽ ለሚሰሙ ወይም ሙሉ በሙሉ ለማይሰሙ ሰዎች የድምጽ ማጉያ የበለጠ ግልጽ ድምጾችን እንዲሰሙ ያደርጋል። እንዲሁም የመግለጫ ጽሑፎች የሚነገሩ ቃላትን በማያ ገጹ ላይ ማየት እንዲችሉ ያደርጋል። እንዲሁም የቀጥታ የንግግር ጽሑፍ ሰዎች በማያ ገጹ ላይ ሌሎች የሚናገሩትን በጽሑፍ መልክ እንዲያዩ ያግዛል። በርካታ ሰዎች እነዚህ የተደራሽነት ባህሪያት መኖራቸውን ወይም እንዴት እንደሚጠቀሙባቸው አያውቁም። አካል ጉዳተኞች እንደማንኛውም ሰው ተመሳሳይ ለሆኑ ምክንያቶች ስልኮችን ይጠቀማሉ። የተደራሽነት ባህሪያት ደግሞ ይህንኑ እንዲያደርጉ ያስችሏቸዋል። ተንቀሳቃሽ ስልክ እንደ አጋዥ ቴክኖሎጂ ያለውን አቅም እንዲጠቀሙ ለምን ዛሬ ያግዟቸውም?